ሰብሊገን ምንድነው እሺ? አይ ምን ትንሽ ራስ ምታት ይዞኝ ነው። ሰሞኑን ግን ባህርሽ ግራ እየገባኝ ነው። ችግር አለ እንዴ? የለም። ምን ነው? አታወሪም፣ ትተክዣለሽ። አሁን እንኳን እያየሽኝ ያወራሽኝ አይደለም። ይቅርታ ውዴ፣ ቤት ውስጥ እኮ የሚሆነው ነገር ትንሽ ስላስጨነቀኝ ነው። ታውቃለህ ደግሞ አንተን ማጣት አልፈልግም። እኔንም አታስጨንቅኛ። አውቃለሁ መፍትሄ ላገኝ እንዳልቻልኩ፣ ግን ሁኔታው እኔም ግራ ገብቶኛል። አንተማ ምንም ማድረግ አትችልም። ያንተ ጥፋት አይደለም። ራስን አታስጨንቅሽ። እሺ በቃ እሺ እንተኛ። ምን እያደረግሽ ነው ጨለማ ውስጥ? አላውቅም። በጣም እየጨነቀኝ ነው። ምንም መተኛት አልቻልኩም። ምንድነው ችግር አለ? ውስጤ በቃ ምንም ሰላም የለውም። እባክህ የኔ ፍቅር በቃ ከዚህ ቤት እንውጣ። ይኸውልሽ በቃ ተረጋጊና እንተኛ። ነገ ሲነጋ ሁሉንም ነገር ተረጋግተን አውጥተን መስተካከል ሞባይል ወስደን ቡርቴ። አቤት ማርክ። የሆነ ነገር ልጠይቅሽ። እሺ። ሰብለ የሆነችው ነገር አለ እንዴ? ምንም እንዳትደብቂ። እኔ እንጃ ማርክ፣ እኔ በምን አውቃለሁ ብለህ ነው? ምን ነው ደህና አይደለችም እንዴ? ትንሽ ተረብሻለች ነው ወይስ ከአንዳችሁ ጋር ተጣልታለች? ኧረ ከማንም ጋር አልተጣላችም። ምናልባት ሰሞኑን ያለው ነገር ሀሳብ ገብቷት ይሆናል። በእሺ ደህና ዋይ። ታዲያ ቁርስ ሳትበላ? አይ በቃ ረፍዶብኛል። አንተ እስካሁን አልተነሳህም? ታይልከኛበት ወይ ወንድሜ በእናትህ ተነስ፣ እኔ ደብሮኛል። እንዴ ተነስ ታልኩሽ እንዴ? እሺ ይቅርታ አገኘሁሽ። አስጠላ። አስደነገጥከኝ እኮ ስታስጠላ። አዎ ይቅርታ። የሰብለን ጉዳይ ምን አሰብክ? እንዳልኩሽ ነው። ቆይ የተለየ ያሰብሽው ነገር አለ? ወንድሜ አጎቴ ጋር አሜሪካ እንዲሄድ ይፈልጋል። እሺ ብየዋለሁ፣ ግን ከመሄዴ በፊት ወንድሜ ሁሉንም ነገር እንዲያውቅ እፈልጋለሁ። እኮ እንዴት? አላውቅም። ቆይ ማርክ እንዳይደብረው አይደል አክሲዮኑን ለኔ መስጠት የፈራሽው? ቆይ ሙሉ ውክልናውን ለምን ለኔ ያሰጭኝም? ማርክ ደግሞ አያውቅም። ልክ ብለሃል ወንድሜ፣ እንደዛ ብናረግ ሳይሻል አይቀርም። ወንድሜ እውነቱን እስኪያውቅ እኔም እረፍት አላገኝም። ግን ሰብለን በሙሉ ልቤ ልጠረጥራት አልቻልኩም። አንቺ እኮ የዋንሽ ለዛ ነው። ግን ምንም ያክል ብታስመስል ከኔ እይታ አታመልጥም። እስኪ የምናየው ይሆናል። ሁሉም ነገር በዚሁ ቢያበቃ ብዬ ተመኘው። እመኚ፣ በሆነ መንገድ ያበቃል። ይሄን ቃል አልወደውም። ያበቃልና ካስፈለገ ከመዝገበ ቃላት ላይ ቢሆን አስወጣልሻለሁ። ደሞ ላንቺ ምን ያክል እድለኛ በሆነው ግን እናንተን የመሳሰሉ ወንድሞች ይሰጠኝ። ኧረ እባክሽ። ሰብሊ ወይ ቆይ ምንድነው ለመደበቅ እየሞከርሽ ያለሽው ነገር? ማለት አልገባኝም። ትላንት ስከተልሽ ነበረ። ቆይ ምንድነው እኛ ማናውቀው ነገር? የት ነው ሄድሽው? የማን ልጅ ነው? ቆይ ለምንድነው የምትከታተኝ? ደግሞ የጓደኛዬ ልጅ ነው።
እናቴ ሲልሽ ሰምቻለሁ። ተሳስተሻል። ቆይ ምን ለማድረግ እየሞከርሽ ነው? ማርክን ልጅ እንዳለሽ ለምን ደበቅሽው? እሺ በቃ ድምጽሽን ቀንሽ እንዴ። ለማርክ ነግረዋለሁ። እባክሽን ቡርቴ አዳምጪኝ። ለማርክም ሆነ ለአቤል እንዳትናገሪብኝ። ለኢማንዳም ቢሆን እኔ ራሴ ነግረዋለሁ። አልገባኝም። በቃ እሺ ሁሉንም ነገር ነግርሻለሁ፣ ግን ለማንም ትንፍሽ እንዳትይ። ቅድሚያ ንገሪኛ። ተማሪ እያለሁ ነበር የወለድኩት፣ ግን በቃ እኔ ማሳደግ ስለማልችል ለብዙ አመት ልጅ ፍለጋ ስትሳለ ለነበረችው መሀል ለነበረችው አክስቴ ሰጧት። ታዲያ ለምን ደበቅሽ? ቆይ አንቺ ስታስቢው ልጅ እንዳለኝ ቢያቅ ማርክ የሚያገባኝ ይመስልሻል? እባክሽን ቡርቴ ልጅ ስላለሽ የልጅ ነገር ይገባሻል። በቃ እስከ መጨረሻው ደብቂልኝ ሳይሆን ቢያንስ ራሴ እስከምነግረው ትንሽ ጊዜ ታገሽኝ። እና ሁሉንም ነገር ነገርሻት? አማራጭ አልነበረኝም። ለማርክ እንደምትናገር ስታስፈራራኝ ነበር። ቆይ ልጁ የአቤል እንደሆነ ታውቃለች? እሱን እንኳን አታውቅም። ዋናው እሱ ነው። በቃ ተረጋጊ። ግን አቤል ከሰማ ማውቁ አይቀርም። በደንብ ተከታተያት። አክስትሽን አወራሻት? ልጅሽ ተሻለው? ምንም አይልም፣ ደህና ነው። በቃ አትጨነቂ፣ የፈለገው ይምጣ። ማርክም ቢሆን ደግሞ ባለፈ ህይወትሽ ሊወቅስሽ አይችልም። ከሱ በፊት የሆነ ነገር ነው። እንደዛ የሚያስብ ይመስልሻል? እንደዛ ማሰቡ ይቀልሻል። ደግሞ እስከ መጨረሻ ልትደብቂው አትችይም። ስለዚህ ተረጋጊ። በምን መንገድ እንደምነግረው ማሰብ እንኳን አልቻልኩም። አይዞሽ፣ ፈጣሪ ያውቃል። በቃ ለሱ ታየው። በቃ ማርክ መምጫው ሰዓት ደርሷል። በኋላ ደውላለሁ። እሺ አዎ እኔ ነኝ እንድትሄድ የፈለኩት። ለእሷም ቢሆን እዚህ ከመሆን ይሻላል። እሱማ ልክ ነህ። እዛ ደህንነቷ ይጠበቃል። ቢያንስ አንድ ሰው ስጋት ይቀንስልናል። ሰብሪም የተጨናነቀችብኝ ነው። ካልሆነ የሆነ መላ ፈጥሬ ከዚህ ለትንሽ ጊዜ መሄድ ያለብን ይመስላል። እሱ እንኳን ጠቅሞ አይታየኝም። መጋፈጥ መቻል አለብን። መጋፈጥ ካለብኝ ምን ይጋፈጣለሁ? ሚስቴና ቤተሰቦችን ይዤ ግን አለ አቤል፣ ድጋሜ ሌላ ሰው ማጣት የለብንም። ስሜትን እኮ እረዳለሁ፣ ግን በምንችለው ልክ መጠንቀቅ መቻል አለብን። ኤማንዳ ከሄደችልኝ ሀሳቤን ወደ ሰብለ አድርጌ እሷን መጠበቅ እችላለሁ። ልክ ነህ፣ ግን አሁንም ቢሆን ማን እንደሆነ እስካላወቅን ድረስ ለማንም መከላከል አንችልም። እኔም እኮ ትልቁ ሀሳቤ እሱ ነው። አይዞ ወንድሜ፣ አትጨናነቅ፣ አብሽር። ምን ሀሳብ ገባሽ? እኔ የምለው ቡርቴ፣ ሰብለን ግን ስታያት መጥፎ ሰው ትመስላለች? እኔ ምን አውቃለሁ? እናቴ ሰው ተገልጦ አይነበብም ጊዜ ነው የሚያሳየው ትላለች። ዛሬ ትኬት ቆረጥኩ። እሰይ ደስ ይላል። እና መች ነው የምትሄጂው? ከ5 ቀን በኋላ። በቃ ይዘሽ የምትሄጂው ነገር አዘጋጅልሻለሁ። አንቺ ብቻ ቀኑን ንገሪ። እኔ እሱ መች አሳሰበኝ። ወንድሜን የማላምነው ሰው ላይ ጥዬ መሄድ እንጂ። እዚህ የምትሆኚ እኮ ምንም አታደርጊ። ባይሆን ግን ጸልይለት። አውቃለሁ፣ ግን ቢያንስ ከአይኔ ስር ቢሆን ሰላም አገኛለሁ። አቤልም እኮ አለ። አንቺ ባይሆን ስለ መንገድሽ ብቻ አስቢ፣ አትጨነቂ። ታውቂያለሽ፣ ጓደኞቼን መሰናበት ፈራሁ። እዚያ ያለው ህይወት እንደሚያስደስተኝ ታውቂያለሽ። ከዚህ የተሻለ ጥሩ ነገር እንደሚጠብቅሽ ተስፋ አደርጋለሁ። ልታጽናኝኝ እየሞከርሽ ነው አይደል? እውነቴን ነው። አዲስ ህይወት የምትጀምሪበትም ይሆናል። ሌላውን ደግሞ ፈጣሪ ያውቃል። እኔ እንጃ፣ ገና ሳስበው ራሱ የማልመለስ እየመሰለኝ ነው። ሀገሩ ከተመቸሽማ ባትመለሽስ? እስቲ እናየዋለን። ምንድነው? ክፉ ሴት እንኳን እንደሆንሽ እያወቅኩኝ ልጠላሽ ፈጽሞ አልቻልኩ። በጠላኝና በተገላገልኩ። አልችልም። እንዲያውም ልጠላሽ ሳስብ በተቃራኒው የበለጠ ነው እያፈቀርኩሽ ያለሁት። ይሄ የልጅነት ጨዋታህን እዛው። ካንተ ጋር የምጃጃልበት ትዕግስትም ፍላጎትም የለኝም። እኔ ግን ልታገስሽም ላገኝሽም ፈልጋለሁ።
በስህተት ደግመህ እንዳትጠጋኝ እሺ? ቆይም እንዳታረጊ። የእውነት እንደምትለው ቅንጣት ታክል ለእኔ ፍቅር ካለክ በቃ በፈጠረ ተወኝ ልኑርበት። ላንቺ ያለኝ ፍቅር እንዳገኝሽ እንጂ እንድርቅሽ አያደርገኝም። አትመጻደቅ እባክህ። ያንተ ፍቅር ባፍንጫ ይውጣ። ቢገባ በጣም ነው የምጠላ። እሺ በጣም የጨረስን ይመስለኛል። አዎ አሁን ይዛችን የስስት ማንነት የማጋለጥበት ጊዜ ደርሷል። ተስፋ አደርጋለሁ ፈጣሪ ደግሞ ይጨመርበት። እንዳትጠራጠሪ፣ ከዚህ በላይ ማቀለድብንም። በቅርብ ሁሉንም ነገር አሳይሻለሁ። ግን ወንድሜ አንተም ራስህን ጠብቅ። ይህን ብቻ ነው እኔ ልልህ የምችለው። የሙዬ የኔ ብቸኛ እህት፣ ሁሉም ነገር በቅርቡ ይስተካከላል። እሺ አትጨነቂ። ግን ማርክ ባይሰማ ጥሩ ነው። እሺ በፍጹም አልነግረውም። ሁሉም ነገር በማስረጃ እስካልያዝኩ ድረስ እንደዛ ይሻላል። አመሰግናለሁ። ለምን? ሚስጥሬን ስለጠበቅሽልኝ። መጀመሪያም ያንቺን ሚስጥር ለማወቅ አልነበረም የተከተልኩሽ። ታውቂያለሽ ማርክን እንደማየው እንደ ወንድሜ ነው። ስለዚህ እንዲጎዳ አልፈልግም። አውቃለሁ። መቼም የልጅ ነገር ይገባሻል። አታስቢ፣ ምንም አልናገርም። ግን ሁሉም ነገር ሲረጋጋ ግን አንቺ ራስሽ አሳውቂ። ችግር የለውም፣ አሳውቃለሁ። ተሻለ? አዎ ደህና ነው፣ ተሽሎታል። ጥሩ ይሁን። እና ምን አሰብሽ? እንዴት ናችሁ? ቡርቴ ምን ነው አቤል? ቆይ ምንድነው ስታወራው የነበረው? አይ ምሳ ምን ልስራ ነበር ያልኩት። ቀልድ ነው እንደዚህ አፍ ለአፍ ገጥማችሁ የምታወሩት? ምን ነው ምሳ ሰርታችሁ ሰርፕራይዝ ልታረጉን ነው እንዴ? ኧረ አቤል እየቀለድኩ አይደለም። እና ምንድን ነው? ወይስ አንቺም ከሷ ጋር እየቀመርሽ ነው? ምን እቀምራለሁ አቤል በእናንተ ላይ? እኔ ልጠይቅሽ እንጂ። ኧረ እኔ የማውቀው ነገር የለም። ኧረ ተይ እንጂ። በእውነት አቤል አላመንከኝም? አጉል ጨዋታ ከኔ ጋር ለመጫወት እየሞከርሽ ከሆነ ግን የእውነት አይደለም። እኔ የምለው ዛሬ እንዴት በዚሁ ቀረሽ? ስራ አትገቢም እንዴ? ለምሳሌ ወጣ ስላስፈቅጄ ነው የመጣሁት። ጥዬው እንደሚሄድ ሳስብ ሁሉ ነገር አስጠላኝ። ታዲያ ለምን ቀደም ብለሽ ረፍት አልሞላሽም? እኔማ ቤት ከሞል ይሻለኛል ብዬ ነበር። እንደዛ ብታረጊ ጥሩ ነበር። ካልሆነ ደግሞ ነገ መልቀቂያ አስገቢ። አላውቅም ብቻ እየከፋኝ ነው። ሁሉም ነገር ሲስተካከል እኮ መምጣትሽ አይቀርም። ስለዚህ እንደ መዝናናት ቁጠሪው። ግን ተናፍቆኛላችሁ። እኛም እኮ በጣም ትናፍቂናለሽ። ግን ሰብሊ ምን ነው? ወንድሜን አደራ ምንም እንዲሆንብኝ አልፈልግም። ቅር እንኳን እንዲሰኝ አልፈልግም። አታስቢ፣ ይሄ እኮ የሚስትነት ኃላፊነቴ ነው። አውቃለሁ። የትነቴ ደግሞ እኔ አደራ ልስጥሽ ብዬ ነው። ኤሙዬ ምንም ሀሳብ አይግባሽ እሺ? ባክሽ ሊደብረኝ ነው። ኤሙም ልትሄድ ነው። መቼ? ከነገ ወዲያ ሌሊት ትበራለች። ይሻላታል ባክሽ። እና ማርክ ደብሮታል በኛ። ሁሉም ነው ባክሽ፣ ግን የማርክ ይብሳል። ግን ሰብሊ ራስሽን ጠብቂ። ኤማንዳ ከዚህ ከሄደች ለነዛ ሰዎች አንቺ ቀላለሽ። አውቃለሁ።
ግን ቆይ ራሴን ከማንም እጠብቀው? እሱም እኮ ችግር ነው። ብቻ ግን ማንንም አትመኝ፣ ማርክንም ቢሆን። ቆይ የገዛ ባሌን እንዴት ልጠርጥረው? አገባሽው እንጂ አብረሽ አልተወለሽ። የእናት ልጅም ቢሆን እኮ በዚህ ዘመን ከባድ ነው። ተይ በእናትሽ አታስፈራሪ። እንደዚሁም ልቤ ይረብሻል። የምሬን ነው፣ ተጠንቀቂ። ኡፍ ምን አይነት ግራ የገባው ነገር ነው። ራስሽን አረጋጊና በብልሃት ተከታታያቸው። ወንድሜ ምንድነው ያስከፋ ሰው አለ እንዴ? ንገረኝና አፍንጫው ነው የሚለው። አረ የመልስ የምትመሆኑ ነው እንዴ? አንተ ብቻ ነህ እንዴ በእኔ ላይ ኃላፊነት ያለበት? እኔም እኮ ባንተ ላይ ኃላፊነት አለብኝ። አታስቢ፣ እኔ በቀላሉ መከፋ ሰው አይደለሁ። ታዲያ እዚህ የቆምከው ገና ለገና ትሄዳለሽ ብለህ ቦታዬ ልትቀማኝ ነው? አይ ለቦታው ሳይሆን ልትሄጂ ስለሆነ ተከፍቼ ነው። እሺ ደስ አለሽ? የኔ ውድ ወንድም፣ የኔ ውድ አያ እናልቅስ እንዴ? እውነትም አትመለሽም። እንዴት? ምንድነው የሁሉ ልብስ? አቤት አሁን ይሄ ብዙ ሆኖ ነው። በቃ ለመጀመሪያ ጊዜ ከአይን ልትርቂ ነዋ። ተው ወንድሜ፣ ወደ አታስበዛኝ። ደግሞ እሱ አያየኝም ብለሽ ዱርዬ ሆኜ ያሉሽ እመጣልሻለሁ። በቃ ላንተ ሁሌም ልጅ ነኛል። እናሳ አደኩ ልትይ ብቻ ባልሆነ። ኧረ ምን በወጣኝ እና እኔ አላድግም። እየቀለድሽ ባልሆነ። ግን በእናቴ ያስተካከልኩትን አበላሸብኝ። አንተ ደግሞ ትገርምኛለሽ እኮ። ማነህ?